ሄርሜላ እኔ ጋር ነኝ ያሉኝ ውሸታቸው ነው። ምን ቆይ ከስትክል ንገሪኝ። ሩታ ናት እንደዚህ ያደረገችው። ሄርሜላ ተገኝታለች ያሉኝ ውሸታቸው ነው። ሄርሜላ ያለችበት አልታወቀም። እነሱ ተንኮለኛ እንደሆኑ ከመጀመሪያው ጀምሮ ነግሬሻለሁ። እንዳታለቅሺ በቃ። አግኝቻታለሁ ብዬ ነበር አቤላ ሁላ ስትደሰት የነበረው ግን እህቴ ሁላ ጊዜ ገሪቻ ምን አይነት ነገር እያሳለፈች እንደሆነ አላውቅም። ብሮራን ቪዲዮን ብቻ አላውቅም። እንዳታምኛቸው ብዬሽ ነበር እኮ እንዳታምኛቸው። እነሱ ተንኮል ያስባሉ፣ ብዙ ነገር ያስባሉ እያልኩሽ ነበር። ማለት ምን አጥፍታ እኛ ያሉበት ቦታ ራሱ አሁን የለም እና ያሉሽ ቦታ ራሱ ብንሄድ ራሱ ሌላ ነገር ላይ ያደርጉብን ነበረ ማለት ነው። በቃ ሰውን አትመኝ። አሁን ላይ ማንም የሚታመን ሰው የለም። ይኸውልሽ አንቺን ተጠቅመው ሌላ ነገር ላይ ያደርጉ ነው አሁንም ሀሳባቸው ማለት ነው። እየደረስንባቸውና ሄርሜላ የት እንደደበቋት እየደረስንባቸው ስለሆነ ነው አንቺንም ተጠቅመው የሄርሜላና የአንቺ ጓደኛ አስመስለው ሄርሜላ አለች ያሉሽ። እንኳን ስርቆ ይቅርና እያለም የሚናፈቅ ሰው መለየት የደረሰበት ነው የሚያውቀው ህመሙን ስቃዩን። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? አሁን በድጋሚ መጥቻለሁ። ወልጃ ምን ማለት እንዳለብኝ አላውቅም። ቅድም እኔና ቤል ሆነን ቪዲዮ ለቀን ነበር እና የሆኑ ሰዎች ማለት ሩታና ኤፍሬም ናቸው ይህን ነገር ያደረጉት እና እኔ ጓደኛዬ የደወለች ነበር የመሰለኝ ሄርሜላ ተገኝታለች ሲሉኝ በጣም ደስተኛ ሆኜ ነበር እና ለካ ይሄ ሴራ የነሱ ነው ማለት ሄርሜላ የለችም እዛ። የደወሉልኝም እነሱ ናቸው፣ ለሰው ነው ያስደወሉልኝ እና ውሸታቸውን ነው። ሄርሜላ አልተገኘችም። ሄርሜላ ያለችበት አሁንም አይታወቅም። እኔ እንጃ። እኔ በጣም ተስፋ አድርጌ ነበረ ሲደወልልኝ። በእርግጥ ከረጅም ጊዜ በኋላ ነበር ያወራኋት። ድምጿም ጠፍቶብኝ ነበርና እንዴት ልበላችሁ ብቻ ጠብቄ ነበር በጣም ሄርሜላ እውነት መስሎኝ ነበረ። እውነት አለሽ ብዬ ነበረ። በጣም ደስተኛ ሆኜ ነበር እንዳያችሁት እና አቤል ግን ነግሮኝ ነበር ተስፋ እንዳላረግ። የሆነ ሰው እንዴት ልበላችሁ እኔ ደስተኛ እንድሆን አስቦ ነበር አቤል የመሰለው። ግን ይህን ነገር ደግሞ ያደረጉት እነሱ ናቸው። ሄርሜላ ሳትገኝ ሄርሜላ እሷ ጋር ሳትሆን እኔ ጋር ናት አስብለው ያስደወሉልኝ እነሱ ነበሩ። እኔ እንጃ እህቴ አሁንም አለመኖሯ በጣም አስከፍቶኛል፣ በጣም ደብሮኛል። ይበልጥ ደግሞ ከመጀመሪያው የሚበልጥ እንዲደብረኝ አድርጓል። ማለት በጣም ተስፋ አድርጌ ነበረ፣ በጣም ከሚባለው በላይ እህቴን አግኝቻታለሁ ብዬ ነበረ። እህቴ የሆነ ነገር አልሆነችም በቃ ማለት የምፈልገው ሰው ጋር ናት ብዬ ነበር። ግን እሷ ጋርም የለችም። ውሸታቸውን ነው። እንዴት ልበላችሁ ብቻ እውነት ቢሆን ደስ ይለኝ ነበረ። እህቴ ብታማክረኝ፣ እህቴ ያለው ብትለኝ፣ እዚህ ቦታ ነኝ ብትለኝ በጣም ደስ ይለኝ ነበር። ግን በደካማ ጎኔ የገቡት ውሸታቸውን ነው። ሄርሜላ አልተገኘችም። ሄርሜላ ያለችበትን አላውቅም። አቤል መጣ እስኪ ሄርሜላ እኔ ጋር ነኝ ያሉኝ ውሸታቸው ነው። ምን ቆይ ከስትክል ንገሪኝ። ሩታ ናት እንደዚህ ያደረገችው። ሄርሜላ ተገኝታለች ያሉኝ ውሸታቸው ነው። ሄርሜላ ያለችበት አልታወቀም። እኔ እኮ ነገርሽ ነበረ መጀመሪያ ተስፋ አታርጊ፣ ብዙ ተስፋ አታርጊ፣ ተረጋጊ ብዬሽ ነበረ። ቢሆንማ ቤት በዚህ ልክ
ይዋሻሉ። በዚህ ልክ ይሄዳሉ እያላሰብኩ እኔ እጃቸው ረጅም ነው ተንኮለኛ ናቸው እያልኩሽ ነበር አይደል? የእነሱም ሴራ ሊሆን ይችላል። ጓደኛሽ ጋር ቀድመን እንደውል ምናምን ብዬሽ ነበረ። በቃ እኔ እኮ ተስፋ እንዳታረጊ ብዬ እንጂ ማለት ነው። በሌላ ሰው ስልክ ነው የተደወለው ማለት ነው እንጂ እሷ እንደዚህ አትረዳቸውም በፍጹም። በቃ ተረጋጊ። አንቺ አሁን ተስፋ ስላደረግሽ እኮ ነው። በጣም ደስ ብሎኝ ነበር ተገኝታለች። እኔም እኮ ተደስቼ ነበር። እኔም አንቺ ላይ እኮ የሆነ አክል ፐርሰንት ምናምን አምኜሽ ነበር፣ ግን ሙሉ ለሙሉ እርግጠኛ ባልሆንም እኮ አምኜሽ ነበር። ግን የእነሱም ተንኮል እንዳለበት ምናምን ቢያንስ ተጠራጥሬ ነበር። በቃ አንቺ ደስታሽን ሙሉ ለሙሉ አላደፍርሰው ብዬ እንጂ ማለት ነው። እንጃ ማለት ሄርሜላ ከአንቺ አስበልጣ ከአንቺ ከእህቷ አስበልጣ ጓደኛው ጋር ልትሄድ በፍጹም እንደማትችል እኮ ደጋግሜ የሚነግርሽ ነበር። አንቺ ነሽ ተስፋ ያደረግሽው። ምናልባት በጣም ናፍቃሽ ወይ ደግሞ የእሷ ያለችበት የጠፋችበት ነገር አስጨንቆሽ ሊሆን ይችላል። ለዛ ነው አሁን እንደዚህ ይወርሻለሽ። በቃ ተረጋጊ። በጣም ደስተኛ ነበሩ ካቤላ። ይሄ የተባለው ነገር ውሸት ባይሆን ደስ ይለኝ ነበር። ማለት እህቴን አግኝቻታለሁ ስል በጣም ደስ ብሎኝ ነበር። ይሁን ደህና ናት ብዬ ነበር ያሰብኩት። ግን በዚህ ፍጥነት ቅድም ያን ቪዲዮ ሳይ ራሱ በቃ ማለት ደስታዬን አይታ ትመጣለች ብዬ ነበር የገመትኩት። ከዛ ግን ይሄ ሁላ ነገር ውሸት ሆኖ ሲገኝ በጣም ነው የሚከፋው። ማለት ይበልጥ እህቴ አደጋ ላይ እንደሆነች ነው የተሰማኝና ያ ቪዲዮ ራሱ እንዲቀመጥ አልፈለግኩም። ማለት ቤተሰቦቻችን በጣም ደስተኛ ነበር የሚሆኑት። ከኔም በላይ የእህቴን መገኘት ከኔ በላይ ነበር የሚፈልጉትና እኔ እኮ አሁን በአሁን ምን ሆንሽ ብዬ በቃ አንቺ እንዳታለቅሽ በቃ ሄርሚም እንደምንም ብለን ፈልገናት እናገኛታለን። ወጥሻል ሙሉ ለሙሉ አትደሰጂ፣ ሙሉ ለሙሉ እንትን አትይ። እሷ ሳናገኛት ሌላ ነገር ውስጥ አሁን እኔ ራሴ ሌላ አሳሰብሽኝ። ገብቶሻል? ሄርሜላ ነገር አሳሰበኝ። አትደሰጂ። መደሰት ካለብን ሄርሜላ ስናገኛት ነው። አመልክተናል አይደል? ምን እያሳለፈች ይችላል? እኔ እየነገርኩሽ ነበር። በቃ እኮ እኔም እኮ ምን እንደምታሳልፍ እኮ አላውቅም፣ ግን ገብቶሻል አይደል? ያንቺን ሙሉ ደስታ ላለማድፈረስ ነበረ እንደዛ እያልኩሽ የነበረው። እንዴ አንቺ ጋር ሳትኖር አንቺን ተደብቃ ጓደኛዋን አምና ጓደኛዋ ጋር ልትሄድ በፍጹም አትችልም። ገብቶሻል አይደል? አንቺ ግን ሙሉ ለሙሉ ደስተኛ ሆነሽ ናፍቃሻለች የሚሆን አላውቅም ምና ብቻ ተረጋጊ እያልኩሽ ነበር። አንቺ ግን ደስተኛ አይደለህም ወይ ምናምን አልሽ። አሁን ተረጋጊ። በቃ ያለችበት ቦታ እንፈልጋታለን። እኔ ደግሞ ደስ የሚለው ነገር ለእነ አብርሃምም አልነገርኳቸውም፣ ለሌላ ሰውም አልነገርኩም። እነሱ ተንኮለኛ እንደሆኑ ከመጀመሪያው ጀምሮ እነግርሻለሁ። እንዳታለቅሺ በቃ አግኝቻታለሁ ብዬ ነበር አቤላ ሁላ ስደሰት የነበረው። ግን እህቴ ሁላ ጊዜ ገርንቻ ምን አይነት ነገር እያሳለፈች እንደሆነ አላውቅም። ብሮራን ቢዱን ብቻ አላውቅም። እንዳታምኛችሁ ብዬሽ ነበር እኮ እንዳታምኛቸው። እነሱ ተንኮል ያስባሉ፣ ብዙ ነገር ያስባሉ እያልኩሽ ነበር። ማለት ምን አጥፍታ እኛ ያሉበት ቦታ ራሱ አሁን የለም እና ያሉሽ ቦታ ራሱ ብንሄድ ራሱ ሌላ ነገር ላይ ያደርጉብን ነበረ ማለት ነው። ገብቶሻል አይደል? የእነሱ ተንኮል ያልቅ የእነሱ ብዙ ነገር በቃ እጃቸው ረጅም ስለሆነ መጥፎ ነገር ከማድረግ ወደ ላይ በኤፍሬም አታይም? ወንድሙ ላይ ምን እያደረገ እንደሆነ ከማይሆኑ ሰዎች ጋር ተጨምሮ አስቢ። ዳኒ ጣላቱ ነው። ከዳኒ ጋር ሆነ ከሜሪ ጋር ሆነ ብዙ ነገር እያደረጉ የነበሩ ሰዎች ናቸው። እኔ እንዳታምኛቸው ተረጋጊ ምናምን ብዬሽ ነበረ መጀመሪያ። ከዛ በቃ ሻውን ተረጋጊ፣ ካለችበት ቦታ በቃ እንፈልጋታለን እኮ ማለት በቃ ቀናቶች እያለፉ ሰዓታት እያለፉ እኮ ነው። እሺ ልጅውን ነገር ብትሆንስ? እሺ እኔ ሳያሳስበን ቀርቶ አይደለም፣ የቻልነውን እያደረግን አይደለም። ብዙ ነገር እኮ እያደረግን ነው። ከኛ የሚጠበቅ ነገር እንዳለ እያደረግን ነው። ግን ደግሞ በቃ አልቻልንም። ምን እናድርግሽ? ምን የት ውስጥ እንግባ? አቤሌውን ነገር ሆና እንጂ እንደዚህ ዝም አትልም። ይኸው ሚኪያስስ እሷን እየፈለገ አይደል? አብርሃምስ ሁላችንም እኮ እየፈለግናት ነው። እኔ አንቺ የውሃና ይሆናል አይደል? ምስኪን ሰው ስለሆንሽ ነው አንቺ ላይ እንደዚህ የተጫወቱት። ገብቶሻል? ሄርሜላ አለች ያሉሽ
ሄርሜላ አለች በጓደኛም ቢያንስ እንደ ጓደኛ አስመስለው በአንቺና በሄርሜላ ጓደኛ አስመስለው ሄርሜላ አለች ያሉሽ እኛን የሆነ ነገር ለማድረግ ነው ወይ ደግሞ አንቺ የዋህ ስለሆንሽ ነው። ገብቶሻል አይደል? የዋህ ስለሆንሽ ነው እንደዚህ ነገር ተጠቅሞ ምናልባት አንቺንም ሌላ ነገር ውስጥ ሊያስገቡሽ ሊሆን ይችላል። እንደ ሄርሜላ የቱን አናውቅም። በእርግጠኝነት ምን ጠራጠራቸው ዳኒ፣ ኤፍሬም እና ሩታ ናቸው። በዚህ ልክ እሺ፣ እሷ ላይ ማለት እንደዚህ ማድረግ ለምን አስፈለገ? እኔ እንጃ አቤል፣ እንዴት ልበል? እቺ ልጅ ምን እያሳለፍሽ እንደሆነ እኮ አናውቅም። የሆነ ነገር አድርገዋታል እንጂ እስከዚህ ቀን ዝም ልትለን አትችልም። ሻውሊት ብለን እንደምንፈልጋት ደስታሽን ሙሉ አታርጊው ተይ እያልኩሽ ማርቲ አልሰማልሽኝ። ምናልባት እነ ሩታና እነ ኤፍሬም ሊሆኑ ይችላሉ። እነሱ ይኸው ራሳቸው ሆኑ። ገብቶሻል? ተይ እንደዚህ አትደሰች። ሄርሚን ስናገኛት ብቻ እንደሰታለን እያልኩሽ ነበር። ደጋግሜ እየነገርኩሽ ነበር። እኔ አላመንኩም። ሙሉ ለሙሉ አልተዋጠልኝም። ከአንቺ እኩል መደሰት የሆነ መዝለል ምናምን አቅቶኝ አይደለም፣ ግን ደግሞ አንቺ ቢያንስ የአንቺን ደስታ ላለማጨለም ነበረ ቅድም እየሳኩ የነበረው የቅድሙ ቪዲዮ ላይ ማለት ነው። ግን አንቺ ምንም ልትሰሚኝ አልቻልሽም። ይህ ማለት እኮ አቤል እነሱ እጃቸው ከሌለበት እንደዚህ ሊያደርጉን አይችሉም አይደለ? በቃ ይኸውልሽ እንዳደረጉት እኔ እንደፈራሁት ሆነ እኮ። ይኸውልሽ ምንም አሉ። ይኸው ኤፍሬምና ዳኒ ናት፣ ኤፍሬምና ሩታ ናቸው አይደል? አስደውለው በጓደኛሽ አስመስለው ሄርሜላ አለች ያሉሽ። የእነሱን ተንኮል ስለማቅ ነው ቅድም ሙሉ ለሙሉ አትደሰች ያልኩሽ። እነሱም ሊሆኑ ይችላሉ። አንቺ ግን ተዳረግሽኝ ማርቲ። የአንቺን የዋህነት አይተው ነው ታውቂያለሽ። እግዚአብሔር ይመስገን እንኳንም አልሄድም። ቶሎ በምናውቀው መንገድ አወቅሽ። ሄደንም ቢሆን እኛንም ሌላ ነገር ሊያደርጉን ይችሉ ነበር፣ ሌላ ነገርም ሊያስደርጉን ይችሉ ነበር። ምንም ቢያደርጉ ይሻለኛል። እሷን ብቻ ላግኝ፣ እሷን ብቻ ነው ማግኘት የምፈልገው። አይደለም እኛ እነሷን ለመፈለግ እኛንም ሌላ ችግር ውስጥ ገብተን ነው። እሷን ካዳናት ምንም ባረግ ምንም አይመስለኝም። እሷን ይኸውልሽ እኛ እሷን እየፈለግ የምናገኝበት ዘዴ ማለት ነው እያጨለምንበት ስለሆነ ገብቶሻል። ወደ ህግ ሄደናል። ብዙ ነገር እያደረግን ነው። እሷን ለማግኘት ብዙ ነገር እያደረግን ነው። እሷ ደግሞ እየደረስንባቸው ስለሆነ ነው እነሱ አሁን እንደዚህ እያደረጉ ያሉት። ማርቲ በቃ ከዚህ በኋላ ሙሉ ለሙሉ ደስተኛ አትሁኝ። በቃ ሄርሜላን እስክናገኛት ድረስ በቃ ማንንም እንዳታምኝ፣ ጓደኛሽንም ምን ይሁን ካሁን በኋላ ማንንም እንዳታምኝ። ቢያንስ በዛሬው ነገር ትምህርቱ ሰጪ። ሄርሜላ አለች አሉሽ፣ በጓደኞቹ አስመስሏል። በራስሽ ጓደኛ እንዴ ስታስቢው፣ እኔ እኮ ትክክለኛ እየነገርኩሽ ነገር ስታስቢው፣ ሄርሜላ ከእህቷ ጓደኛዋን ታስበልጣለች እንዴ? ትነግርሽ ነበር እኮ እየነገርኩሽ ነበር። በቃ አሁን ግን አልፈዋል። ምንም ማልቀስ አያስፈልግም። ህግ ቦታ አመልክተናል። ሁሉ ነገር ጨርሰናል። ከአብርሃም ጋር ከሚጌም ጋር ሁላችንም አንድ ላይ ሆነን የምናደርገውን ነገር እናደርጋለን። ኮቢል ሁሉ ነገር እንትካል በኋላ እኮ አሁንም እኮ ጊዜው እያለፈ ነው። ዛሬ መሸ፣ ነገም ይመሻል። ከዛስ እቺ ልጅት ነው ብዬ መፈለግ ያለብኝ መች ነው ማግኛት? እሺ እኛ እየፈለግን አይደለም ማርቲ፣ እስኪ ይህን ንገሪኝ። በቃ አሁን ማልቀስ አያስፈልግም። መፈለግ ያለብን ቦታ አሁንም እየፈለግን ነው አይደል? እንፈልጋታለን። አቤል አንተ እንኳን ስመጣ ይሄን ቤት አላየከውም? ደስታ ሁላ እኮ ነው የደበዘዘው። እኔ እንጃ። ሄርሜላ ከነሱ ውጭ ለነገሩ ማንም አያደርገውም። ኤፍሬም ነው ይሄን ሁላ ነገር ያደረገው። እኔ አቤል አንተን አልሰማ ብዬሽ ነበር፣ ግን በቃ እንዴት ልበል፣ ከማምናት ሰው ነው የተደወለልኝ። እሷ ናት ብዬ ነው ያመንኩት። እሷ ናት ብዬ እንኳን እስከማምን ድረስ ነው የተነገረኝ። እና እህትሽ አለች፣ እህትሽ እዚህ ቦታ ናት፣ ደህና ናት፣ አታስቢ ስባል ማለት እኔን ማጽናናቱ ለምን አስፈለገ? ወይስ አሁን ድጋሚ ለመጉዳት ነው? እኔ እህት ያለች ብዬ እኮ አምኛለሁ። አቤል ነግረኸኛል፣ የሆነ ሰው እንደዚህ እንደሚያደርግብኝ፣ የሆነ ሰው እንኳን እህቴን እኔንም መጉዳት እንደሚፈልግ ነግረኸኛል። ግን እኔ አላምንም ያልኩህ። አሁን ተረጋጊ፣ በቃ ተረጋጊ። እንኳንም በጊዜ አወቅንባቸው፣ እንኳንም ሌላ አንቺ ላይ የሆነ ነገር ሳያደርጉ እንኳንም ቶሎ ነቃንባቸው። ሌላ በአንቺና በሄርሜላ ጓደኛ አስመስለው አንቺን ሌላ ነገር ሊያደርጉሽ ይችል ነበር። ገብቶሻል አይደል? እኔ ነግሬሻለሁ። የኤፍሬምና የሩታ ተንኮል አያልቅም፣ የዳኒም ተንኮል አያልቅም። እንደዛ እያላገጡ ወይ አብርሃም ላይ ብዙ ነገር እያደረጉበት ገብቶሻል። አንቺ ላይ እንኳን አንቺ
ይቅርና አብርሃም ላይ ራሱ ምን እያደረጉ እንደሆነ እኔ ጠንቅቄ ስለማቅ ነው። ቅድም በደንብ አትደሰች፣ እንዴት ጓደኛሽን በደንብ ታምኛለሽ አሉ። ከዛ አንቺ ነሽ አልሰማሽም። ጓደኛዬን አምናታለሁ እንደዚህ ምንም ሳታደርግ ላምና እንትን ልል አልችልም እያልሽ እንትን ያልሽ እዚህ ቤት በቃ እዚህ ቤት መቀመጥ አልፈልግም። ሙሉ ነገሩ ሄርሜላ ነው የሚያስታውሰኝ። ትመጣለሽ ብዬ በር ጠብቃለሁ። መኝታዋ ላይ ጠብቃታለሁ። ጠዋት እንድትቀሰቅሰኝ ጠብቃታለሁ። ምሳ እንብላ እንድትለኝ ብዙ ነገር እየጠበቅኳት ነው። በቃ ይሄ ቤት ሙሉ ሄርሜላ ነው እያስታወሰኝ ያለው። በተስፋ ቁጭ ላይ እየጠበቅኳት ያለሁት ለዛ ነው። ግን ትላንት አልመጣችም፣ ዛሬም አትመጣም። ይኸውልሽ አይተሻል አይደል? ልክ ነሽ። በቃ ቤቱ ሁሉ ሊያስታውስሽ ይችላል። ግን ደግሞ ይኸውልሽ የእነሱን ነገር ቶሎ በመንቃታችን ነው ብዙ በእግዚአብሔር ይመስገን። በቃ ይኸውልሽ አንቺንም በጓደኞች አንቺና በሄርሜላ ጓደኞች አስመስለው የሆነ ነገር ሊያደርጉሽ ነበረ። ለዛ ነው ሄርሜላ አለች አትጨናነቁ ምናምን ያሉ። ገብቶሻል አይደል? ሄርሜላ አለች አትጨናነቁ፣ እኔ ያሳያችኋለሁ፣ ተረጋጉ፣ ደውልላችኋለሁ ያስባሉሽ እነ ሩታና እነ ኤፍሬም እንደሆነ ግልጽ እንደሆነ ቅድም ነግሬሻለሁ። ግን አንቺ ምንም ልታመኝ አልቻልሽ። የአንቺን ደስታ ላለማጨለም ደግሞ ሳቅሽን ላለመፈንግ ነው። ይኸውልሽ ሳቅሽን ላለማበላሸት ነው። እኔ እኮ ደጋግሜ ነግሬሻለሁ። ይሄ ምክንያቱም ጠንቅቄ አውቃቸዋለሁ። ሩታም ተንኮሏን አውቃለሁ፣ ኤፍሬምም ተንኮሏን አውቃለሁ፣ ዳኒም ሁሉንም ተንኮላቸውን አውቃለሁ። ለዛ ነው አንቺ የዋህ ስለሆንሽ በአንቺ ተጠቅመው የሆነ ነገር ሊያደርጉሽ። እንኳንም ቶሎ ደረስንባቸው። የኤፍሬም ቤት ወይም የዳኒ ቤት ብቻ የሆነ ሰው ቤት እንሂድ እንፈልጋት። እሺ አቤል ማለት ይሄን ማድረግ ከቻሉ እሷ ምን እያደረጓት እንደሚሆን በምን እናውቃለን? ማለት እሺ መፈለግ ካለብን እነሱ ቤት መሄድ ካለብን ወይ እነሱ ቤት እንሂድ። አቤል ምንም ነገር ማሞከር ነው ያለብን። እንኳንም አንቺን ሌላ ነገሩ ሲያደርጉሽ እንኳንም ቶሎ አወቅንባቸው። ሌላ ባናቅባቸው ሌላ ችግር ውስጥ እንገባ ነበር። አንቺም ሌላ ችግር ውስጥ ትገቢ ነበር። ገብቶሻል አይደል? በቃ አሁን ተረጋጊ እሺ። ተረጋግተሽ የትኛውም ነገር እናደርጋለን። ተረጋጊ በቃ። ሰውን አትመኝ። አሁን ላይ ማንም የሚታመን ሰው የለም። ይኸውልሽ አንቺን ተጠቅመው ሌላ ነገር ሊያደርጉ ነው አሁንም ሀሳባቸው ማለት ነው። እየደረስንባቸውና ሄርሜላ የት እንደደበቋት እየደረስንባቸው ስለሆነ ነው። አንቺንም ተጠቅመው የሄርሜላና የአንቺ ጓደኛ አስመስለው ሄርሜላ አለች ያሉሽ። ገብቶሻል? አሁን ተረጋጊ በቃ። እንኳንም አንቺ ቦታው ድረስ ሄደን ሌላ ነገር አልተፈጠረ። ቦታው ድረስ ብንሄድ ይሄኔ አንቺም ሌላ ነገር ሊያደርጉሽ ይችል ነበር። ስለዚህ እንኳንም አወቀ፣ እንኳንም ቶሎ ነቃ። አሁን ተረጋጊ። ብትረጋጊ ነው የሚሻለው። በቃ አሁን እኮ ህግ ገባበት አይደል? ለህግ ነው በቃ የትኛውም ነገር ማድረግ የሚችል የትኛውም ነገር የሚያስተካክለው በቃ ይለወጣል። አንቺ ተረጋጊ፣ አትቸኩይ። ማለት አሁንም ደጋግሜ የምነግርሽ አትቸኩይ፣ ሰውን አትመኝ። በቃ ሰውን ካመሽ ሌላ አሁንም ችግሩ ይሄ ነው። እኛ ስለምናውቃቸው ነው ዝም ብዙ ነገር ማናምናቸው እንጂ ብዙ ነገር እኮ እንባላለን። አንቺ ግን በእህትሽ በሄርሜላ ስለመጡብሽ ነው። አንቺ የተፎገርሽው በሄርሜላ በእህትሽ ስለመጡ ብቻ ነው። ሄርሜላ እዚህ ጋር አለች ስላሉሽ በቃ አምነሽ እኔ ነገርሽ። እኔ ደግሞ እንዳታምኝ ብዬሻለሁ። ይሄ ኤፍሬምና የሩታ ተንኮል እንደሆነ ጠንቅቄ አውቃለሁ። ቅድም ስስቂ ስላየሁሽ ነው። ሳቅሽን ላለማበላሸት ነው እኔም ተስማምቼልሽ እሺ ያልኩሽ እንጂ ሌላ ሙሉ ለሙሉ እርግጠኛ አልነበርኩም። አሁን ተረጋጊ። መፈለግ ያለብን ቦታ እንፈልጋታለን። እሺ ተረጋጊ። አሁን ታጠቢ ነው